እኔ የምለው ይሄንን ቪዲዮዬን እቺ ሀቢባ ለምትባል ጤል ማቆስ አድርሱልኝ ጋይስ። እግዚአብሔርን ጉራጌ በጣም ጠንካራ ሰራተኛ ነው ብሎ ለመግለጽ ጉራጌ ሚስቱን ቀብሮ ሄዶ ሱቁን ይከፍታል፣ ወደ ስራ ይሄዳል አላለችም። ይሄ ማለት አንቺ ያልሽው በጣም አረመኔ ጨካኝ ነው፣ ሰው በላ ነው ያልሽ ነው ያለሽው። ጉራጌ ማለት ሲያዘን የሚያዝን፣ ሲደሰት የሚደሰት፣ ደስታን የሚያቅ፣ ሀዘንን የሚያቅ ሩሩ ደግ ማህበረሰብ ነው። ይሄ ፀሐይ ሞቀው ሀገር ያወቀው ፀሐይ ሞቀው ነውና አንቺ ደግሞ ጠንካራ ሰራተኛ ነው ብሎ ለማለት ፈልጌ ነው ብለሻልሽ። አሁን አንቺ ማን ይሙት ይሄንን እንዴት መናገር እንዳለብሽ ሳታቂ ቀርተሽ ነው። እንደው ጭርስ ይላል ወድምሽ ሀቢባ፣ እግዚአብሔርን ጭርስ ይላል ወድምሽ። አሁን እንደ ድሮ ብዙ ተመልካች የለም፣ ጊፍት ቀንሷል። ስለዚህ የሆነ ነገር ወጋ አድርገሽ ማንቀሳቀስ ፈልገሻል። እንኳን ደስ አለሽ፣ ይኸው አንቀሳቀሽው። ግን ለዚህ ንግግርሽ ይቅርታ ጠይቂ። ትክክል አይደለም ያልሽው አባባል ስትባይ ይቅርታ አልጠይቅም ባርነት ነው። ኤክስኪዩዝ ሚ አንቺ ስንቱን እየጠመዘሽ አይደል እያመጣሽ በጥፋቱም ያጠፋውንም ያላጠፋውንም ይቅርታ ስታስጠይቂ የነበረው። ይቅርታ ጠይቂ። በዚህ ደግሞ ቶፒክ ሲወራብሽ ቀንተውብኝ ነው። በምንሽ ነው የሚቀናው ሀቢባ? በመቤቴ በምንሽ ነው የሚቀናው? እስቲ ንገሪኝ። በመልክሽ፣ በልጅ አስተዳደግሽ ወይስ በምንሽ? ንገሪኝ እስቲ። በትዳርሽ ወይስ ደግሞ በእምነትሽ ጥንካሬ? ከእምነት የለሽ፣ ቋሚ እምነት የሌለሽ። ከልጅ አስተዳደግ ይሄ የሚባል እንኳን ነገር የለሽም። ጠዋት ላይቭ ላይ ገብተሽ 24/7 ላይቭ ዱቅ እያልሽ ለልጆችሽ የታሸገ ምግብ እየወረወርሽ ከዛ አይፓርት ሰጫቸዋለሽ። በዚህ ነው የሚቀናው? በምንሽ ነው የሚቀናው? ከሱሰኛ ቃሚ አጫሽ ምናምን ነገር ነሽ። እኔ እኮ አንዳንዴ ሰው የሚከተለውን ሰው ራሱ አያውቅም። እግዚአብሔር የእውነት ነው ብለው ምንም የሚቀናብሽ ነገር የለም። ከመልክ እንኳን መልክ ተብሎ የሚቀናብሽ ልጅ አይደለሽም። ያው ቂጥ ሲሰጥ ከፊት ተሰልፈሻል፣ ቂጥ አለሽ። ይሄ ታወቀ ነው። ይቅርታ ጠይቂ። ማህበረሰቡ ተከፍቶብሻል ስትባይ የምን ትቢት ነው እንዴ? who are you? ማንሽ አንቺ? ስንት እኮ ብዙ ነገር አድርጎ አንቺ እንደምትዩ አይነት ትሁት ከሆንሽ ወተሽ እኮ ይቅርታ አጥፍቼ ከሆነ ይባላል እኮ። ልትገዙኝ ነው፣ ቀንታችሁብኝ ነው ምናምናም ጂኒ ጃንካ የምትዩ ነገር አልገባኝም። እና ሁሉንም የምታረጊው ለገንዘብሽ ብለሽ ነው፣ ለብርሽ ብለሽ ነውና እና ይሄን ለማለት ፈልጌ ነው። ለማንኛውም ወተሽ ይቅርታ በተጠይቂ ጥሩ ነው። ጉራጌም ሆንሽ ጉራጌም አልሆንሽ አይመለከተንም። ይሄ ግን እኛን አይገልጸንም። ጉራጌ ማለት ቤቱ ስትሄጂ ብላልኝ አፈር ልብላና ብላ በሞቴ የሚል ሲያዝን የሚያዝን ሲደሰት የሚደሰት በጣም መልካም ጥሩ ማህበረሰብ እንደሆነ ሀገር ያወቀው ነው። አንቺ ይሄን ልልፈልጌ ነው። ኤክስኪዩዝ ሚ አንቺ አሁን እቺን አታቂም ምላጭ በደንብ ድብና አርገሽ ታውቂያለሽ።